تيوب سيرة. بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. كلتات باندوكن عنديت تولد أفريكاويت سيت ልጇን በጉያዋ ታቅፋ በሚስዮኖች የእርዳታ ድርጅት ውስጥ ከሚገኘው ዶክተር ዘንድ ቀርባ እያለቀሰች ስትማጸነው ሰሟት። ፍላጎቷን ለማሳካት በጠንካራ አቋሟ ላይ ጸንታ ሙጥኝ ማለቷ አስገርሞኝ ወደ ሐኪሙ ጠጋ ብዬ ለምን እንደምታለቅስ ጠየቅኩት። የታቀፈችው ልጅ በሞት አፋፍ ላይ ነው። ከምንንከባከባቸው ልጆች ጋር እንድንቀላቀልላት ደጋግማ ጠይቃናለች። ግና የልጇ ዕድሜ ጥቂት ቀናት ብቻ ስለቀረው እርዳታውን አቋረጥንባት። ገንዘባችን ያለ አግባብ ከሚባክን ለሌሎች ለሚገባቸው ሕፃናት ይውል ዘንድ አዘዘን። ይህን አቋም ቀይረን እርዳታው እንዲቀጥልላት ለመጠየቅ ነው የመጣችው አለኝ። አጂብ። በምልጃና በአዘኔታ ምልከታዋ ስታይ ተርጓሚውን እንዲህ አልኩት። በቀን ምን ያክል ገንዘብ እንደሚያስፈልጋት እስቲ ጠይቃት አልኩት። መጠኑን ስሰማ ተገረምኩ። በሀገሬ ከሚሸጠው የለስላሳ መጠጥ ዋጋ ጋር እኩል ነበር። የሚያስፈልጋትን መጠን ልሰጣት ቃል ስገባ እጄን ልትስም ተጎነበሰች። ከለከልኳትና እንዲህ አልኳት፣ ይህንን ለልጅሽ የዓመት ወጪ አድርጊለት። ገንዘቡ ሲያልቅ ወደ አንዱ ጓደኛዬ እየጠቆምኳት የምትፈልገውን እሱ ይሰጥሻል አልኳትና ቼክ ፈረምኩላት። ቀናት ወራትን ወልደው ዓመታት አለፉ። እውነት ለመናገር ልጁ እንደሚሞት ነበር ያሰብኩት። ያን ያደረኩትም ምስኪኗን እናት ለማረጋጋትና እምሯን ለማሳረፍ ብቻ ነበር። ወደ እስልምና የተመለሰች ሴት ስለነበረች ቀልቧን ላለመስበር እዝነታዊ እርዳታን አደረኩላት። ከ12 ዓመታት በኋላ መርከዝ ውስጥ ተቀምጬ ሳለ ከሰራተኞች አንዱ እኔ ዘንድ መጣና እንዲህ አለኝ፣ አፍሪካዊት ሴት አንተን ለማግኘት ደጋግማ አጥታለች፣ አጥብቃም ስላንተ ትጠይቃለች። ካንተ ጋር ለመገናኘት እነሆ ዛሬም መታለች አለኝ። አስገቧት አልኩት። የማላውቃት ሴት ወደ ውስጥ ዘለቀች። መልከ መልካም ቆንጆ ረጋ ያለ ልጅ ይዛለች። ሰላምታን አቅርባ ከፊት ለፊቴ ተቀመጠች። ይህ ልጄ አብዱራህማን ይሰኛል አለችና ሳግ ተናነቃት። ንግግሯን ቀጠለች። ቁርአንንና የብዙ የረሱልን ዓለይሂ ሰላቱ ወሰላም ሐዲሶችን በቃሉ ሐፍዟል። ከናንተ ጋር ስለ ኢስላም የሚያስተምር ዳዒ ይሆንልኝ ዘንድ ይዤው መጣሁ። ነፍሱን ለኢስላም ይሰዋ ዘንድ አዘጋጅቼዋለሁ አለች። በጣም በመገረም ይህን እኛ እንድናደርግልሽ ለምን ፈለግሽ? በአካባቢሽ በአቅራቢያሽ ወዳለ መስጂድ ለምን አልወሰድሽው? በማለት ጠየቅኳት። ሰከን ባለ እርጋታ የተቀመጠውን ልጅ እየተመለከትኩት ለመናገር አስፈቀደና እንዲህ አለኝ፣ እስልምናና እዝነቱ ባይሆን ኖሮ የሕይወት እስትንፋሴ በተቋረጠ ከፊትህም ቆሜ መናገር ባልቻልኩ ነበር። እናቴ አንተን ታሪክ ልጅነቴ ላይ ያፈሰስከውን የገንዘብ መጠን ነግራኛለች። በአንተ ስር ሆኜ ወደ ኢስላም የሚጣራ የአላህ አገልጋይ እሆን ዘንድ ነፍሴን ለጌታዬ ሰጥቻለሁ። ከምግብ ውጭ የምፈልገው ምንም የለም። የአፍሪካን ቋንቋ አቀላጥፌ እናገራለሁና ብዙዎችን ስለ ኢስላም አስተምራለሁ። ከቁርአን ንባቤ የተወሰነ አያዎችን ላሰማህ እወዳለሁ አለኝና ከሱረቱል በቀራ ውስን አንቀጾችን በሚያምር የዜማ ድምፅ አነበበልኝ። ውብ አይኖቹ ወደኔ ሲመለከቱ እንድስማማ የሚለምን አይነት እይታ ነበራቸው። ትዝ አለኝ እነዛ ምስኪኖቹ የእርዳታ ድርጅቶች ሊንከባከቡት ፈቃደኛ ያልነበሩት ልጅ ይህ ነው አልኳት። አዎ አለች ተንሰቅስቃ እያነባች። ልጅ ንግግሩን ቀጠለ። ለዛም ነው እናቴ ካንተ ጋር ልታስተዋውቀኝ ቃል ገባችልኝ። በአንተ ስም አብዱራህማን ብላም ጠራችኝ።
ዶክተር አሱማይጢ እንዲህ ይላሉ። አላህ ይዘንለት። እግሮቼ ሰውነቴን አልሸከም አሉኝ። ከደስታዊ ድንጋጤ ብዛት መሬት ላይ ወደቅኩ። እያለቀስኩ ለአላህ ምስጋና ሱጁድ ወረድኩ። ለካ የለስላሳ መጠጥ ዋጋ ሰበብ ሆኖ ነፍስን ያድናል በማለት ትረካቸውን ይቋጫሉ። አጂብ ወዳጆቼ፣ ምን ይታወቃል? አንዲት በምንሰራት መልካም ሥራ ወይም አንዲት በምንናገራት መልካም ቃል ስንት ሰዎችን ወደ ዲናችን ልንመልስ እንደምንችል አይታወቅም። ስለዚህ በመልካም ሥራ ላይ እንበረታ። መልካም ተግሳጽም መልካም አንደበትም ይኖራል። አላህ ይርዳን። የሰው ልጅ እንዲከበር ከሚያደርጉት ቁልፍ ምክንያቶች መካከል አንዱ መልካም ስነ ምግባር ነው። መልካም ስነ ምግባር እጅግ በርካታ ጥቅሞች ያሉት ውድ ነገር ነው። ለናሙና ያክልም የተወሰኑትን እንመልከት። አንደኛ፣ የትንሣኤ ቀን ወይም የውመል ቂያማ ሚዛናችን እንዲከብድልን ከሚያደርጉ ነገራቶች ውስጥ አንዱና ትልቁ መልካም ስነ ምግባር ነው። عن أبي الدرداء رضي الله عنه قال: كأبو الدرداء رضي الله عنه بتلالف حديث عن النبي صلى الله عليه وسلم قال: يا الله ملكتنيا عليه الصلاة والسلام انديه بلوال: ما من شيء أثقل في الميزان من حسن الخلق. كامارة سنة مقبار يبلت يوم القيامة ميزان لا يسكمت كف يميادرقنا يمي كبر نقر اللم. ترمذي زقبوتان. ሁለተኛ፣ ጥሩ ስነ ምግባር የአላህን ውዴታ ለማግኘት ከሚረዱ ሰበቦች ውስጥ አንዱና ወሳኙ ነው። عن أسامة بن شريك رضي الله عنه قال: كأسامة بن شريك رضي الله عنه عند تلالفوا قال رسول الله صلى الله عليه وسلم: يا الله ملكتنيا عليه الصلاة والسلام انده بلال: أحب عباد الله إلى الله أحسنهم خلقا. كالله باروች ውስጥ አላህ ዘንድ ይበልጥ ተወዳጆቹ ስነ ምግባራቸው ያማረ የሆኑት ናቸው። አልጃሚዕ ዘግበውታል። ሶስተኛ፣ መልካም የሆነ ምንዳ ወይም አጅር እንዲነባበርልን ከሚያደርጉ ነገራቶች ውስጥ አንዱ መልካም ስነ ምግባር ነው። عن عائشة رضي الله عنها أن رسول الله صلى الله عليه وسلم قال: كناتاتشن عائشة رضي الله عنها بتلالفوا حديث يا الله ملكتنيا عليه الصلاة والسلام انديه بلال: إن الرجل ليدرك بحسن خلقه درجات قائم الليل صائم النهار. عند سو سنة مقبارو بما سامرو يتنسى አዳር ሲሰግዱ ያደሩና ቀን ሲጾሙ የዋሉትን ሰው ደረጃ ያገኛል። አልጃሚዕ ዘግበውታል። አራተኛ፣ ጀነት ከመግቢያ ሰበቦች ውስጥ ትልቁና አንዱ መልካም ስነ ምግባር ነው። عن أبي هريرة رضي الله عنه قال: كأبو هريرة رضي الله عنه بتلالف حديث لي عند توسو سئل رسول الله صلى الله عليه وسلم عن أكثر ما يدخل الناس الجنة. በአብዛኛው ሰዎችን ጀነት የሚያስገባቸው ነገር ምንድነው ተብለው ሲጠየቁ فقال: تقوى الله وحسن الخلق. አላህን መፍራትና መልካም ስነ ምግባር ናቸው በማለት መለሱ። وسئل عن أكثر ما يدخل الناس النار فقال: الفم والفرج. አብዛኛው ሰዎችን ጀሃነም የሚያስገባቸው ምንድነው ተብለው ሲጠየቁ አፋቸውና ብልታቸው ነው በማለት መለሱ። ትርሚዚ ዘግበውታል። ወዳጆቼ፣ መልካም ስነ ምግባርን ልክ ውድ የምንላቸውን ነገሮች ለማግኘት ጥረት እንደምናደርገው ሁሉ እሱንም ለመላበስ ጥረት እናድርግ። አላህ የመልካም ስነ ምግባር ባለቤቶች ያድርገን። ነቢያችን ዓለይሂ ሰላቱ ወሰላም ለሰዎች በአጠቃላይ ዘር፣ ቀለም፣ ሃይማኖት፣ ብሔርና ጎሳ ሳንለይ መልካም እንድንሆን አደራ ብለው አልፈዋል።
ከዕለታት አንድ ቀን የሙእሚኖች እናት የሆኑት ኡሙ ሰለማ ረዲየላሁ ዐንሃ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም አጠገብ ተቀምጠው የአላህ መልእክተኛ ሆይ አንዲት ሴት በምድር ላይ ሳለች ሁለት ባሎች ኑሯት ቢሆንና እሷም እነሱም ሞተው ጀነት ቢገቡ ይህች ሴት ለየትኛው ባል ነው ጀነት ውስጥ ሚስት የምትሆነው በማለት ጠየቋቸው። በዚህ ጊዜ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በብዛት ጾም ለሚጾመው ወይም በብዛት ሰላት ለሚሰግደው ወይም ሰፊ ዕውቀት ለነበረው ወይም ብዙ ምጽዋት ወይም ሰደቃ ለሚሰጠው ነው የምትሆነው በማለት መልስ አልሰጧትም። ይልቁንም እርሷ ዘንድ ይበልጥ መልካም ስነ ምግባር ወይም ጠባይ ለነበረው ነው በማለት የስነ ምግባርን ታላቅነት ነግረዋታል። ይህች ሴት ለዚያ ሲመለከታት ፈገግታ ለማይለየው የምታደርስበትን መከራ በትዕግስት የሚያሳልፍ ብዙ ጊዜ ለማይቆጣባት ስትናገር ስርዓት ለሚይዘው ሰው ነው የምትሆነው ሲሏቸው ኡሙ ሰለማ ረዲየላሁ ዐንሃ በጣም ተገርመው ተመለከቷቸው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ኡሙ ሰለማ ሆይ ስነ ምግባር እኮ የምድራዊውን ሕይወትና የአኺራውን ሕይወት መልካም ነገሮች ይዞ ሄዷል አሏቸው። አዎ መልካም ስነ ምግባር በዱንያ ላይ ይዞ የሄደው መልካም ነገር ነው። በሰዎች ልቦና ውስጥ ውዴታን ማግኘትን ሲሆን በአኺራ ደግሞ ጥቂት ሥራ ሰርቶ ትልቅ ምንዳን ከአላህ ስብሓንሁ ወተዓላ ዘንድ መፈለግን ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደዚህ ብለዋል፣ ከመልካም ስነ ምግባር የበለጠ ሚዛን የሚደፋ ከባድ ነገር የለም። በሌላ ዘገባ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ስለ መጥፎና መልካም ነገሮች ተጠይቀው እንዲህ ብለዋል፣ መልካም ተግባር ማለት መልካም ስነ ምግባር ነው። ሙስሊም ዘግበውታል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጀነት በብዛት ስለሚያስገቡ ነገሮች ተጠይቀው ሲመልሱ በብዛት ጀነት የሚያስገቡ ነገሮች አላህን መጠንቀቅና መልካም ስነ ምግባር ናቸው በማለት መልሰዋል። ትርሚዚ ዘግበውታል። ይህ የሚያመለክተን መልካም ስነ ምግባርን መላበስ ጀነት ከሚያስገቡ ተግባራት መካከል ግንባር ቀደም ስፍራን እንደሚቀዳጅ ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከሁሉም ሰዎች ጋር መልካም ግንኙነት ነበራቸው። ሁሉንም እንደየሁኔታቸውና ደረጃቸው በመልካም ሁኔታ ያስተናግዱ እንደነበር ታሪካቸው ያስረዳል። ከዚህ አልፎም ማንኛውም ሰው በእሳቸው ዘንድ ተወዳጅ እንደሆነ ይናገሩ ነበር። በነቢያችን ዓለይሂ ሰላቱ ወሰላም ዘንድ የመወደድን ጸጋ ማግኘት ምን ያህል ወደር የማይገኝለት ታላቅ ክብር እንደሆነ ለማንም ግልጽ ነው። እኛም ይህን ነቢያዊ ፈለግ ወይም ሱና ተከትለን ሰዎችን እንደምንወዳቸው በግልጽ ብንነግራቸው ምን አይነት ስሜት ሊሰጣቸው እንደሚችልና እኛም በእነርሱ ዘንድ ልናገኝ የምንችለውን ታላቅ ስፍራ ላፍታ እናስብ። አንድ ክስተት ልጥቀስ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከሰሓባቸው ከዓምር ኢብኑል ዓስ ረዲየላሁ ዐንሁ ጋር የነበራቸው መልካም ግንኙነት ይህ ነው ተብሎ የሚገለጽ አልነበረም። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሲጠሩት እንኳ ውብ በሆነ ቁልምጫ ነበር። እሳቸው በተቀመጡበት ስፍራ ዓምር ኢብኑል ዓስ ረዲየላሁ ዐንሁ ከመጣ ቦታ ያስፋፉ ነበር። ዓምር ረዲየላሁ ዐንሁ ከተናገሩ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዝም ይሉ ነበር። ዓምር ረዲየላሁ ዐንሁ ከእሳቸው ጋር ሲነጋገሩ እንኳ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጀርባቸውን ከመስጠት ይልቅ ነቢያዊ ውብ ፈገግታ በተላበሰ ፊታቸውን ወደ እርሱ በማዞር ያዳምጡ ነበር። በዚህም የተነሳ
ዘወትር በተከበሩት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዘንድ እጅግ እንደሚወደድ አድርጎ ያስብ ስለነበር ከዕለታት አንድ ቀን የአላህ መልእክተኛ ሆይ አላቸው። እሳቸውም አቤት አሉት። በእርሶ ዘንድ እጅጉን የተወደደ ሰው ማን ነው ሲል ጠየቃቸው። ዐምር ረዲየላሁ ዐንሁ ይህን መሰሉን ጥያቄ የጠየቁት በውስጣቸው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዴት እንዲህ ብለህ ትጠይቀኛለህ? አንተ ስትመጣ እንድትቀመጥ ቦታ እንደማሰፋለህ፣ ስትናገር ዝም እንደምል፣ ስታናግረኝ ፊቴን ወደ አንተው አዙሬ እንደማናግረህ እያወክ ይሉኛል የሚል ምላሽ አስቦ ነበር። ነገር ግን የሰጡት ምላሽ ዓኢሻ ነች የሚል ነበር። እሱም የአላህ መልእክተኛ ሆይ ከወንዶች በኩል ነው ያልኩት በማለት ጠየቃቸው። እሳቸውም አባቷ አቡበክር ነው አሉት። ዐምርም ረዲየላሁ ዐንሁ የአላህ መልእክተኛ ሆይ ከእሳቸው ወይም ከአቡበክር በኋላስ ማን ነው ሲል ጠየቀ። እሳቸውም ዑመር ነው አሉት። ዐምርም የአላህ መልእክተኛ ሆይ ከእሳቸው በኋላስ ሲል ጠየቀ። እሳቸውም ዑስማን ነው አሉት። የአላህ መልእክተኛ ሆይ ከእሳቸው በኋላስ ሲል ጠየቃቸው። እሳቸውም ዓልይ ነው አሉት። አሁንም ቀጠለና ዐምር ረዲየላሁ ዐንሁ ከእሳቸው በኋላስ የአላህ መልእክተኛ ሆይ ሲል ጠየቃቸው። እሳቸውም ዐምር ነው ሲሉ መለሱለት። ዐምር ረዲየላሁ ዐንሁ እንደተናገረው እኔን መጨረሻ ላይ ይጠሩኛል በማለት አስቤ ነበር ብሏል። መልእክተኛው ዓለይሂ ሰላቱ ወሰላም ዐምርን እንዴት እንደሚጠሩት አስተውሉ። ከዚህ ጎን ለጎን ራሳችሁን በዐምር ኢብኑል ዓስ ረዲየላሁ ዐንሁ ቦታ አስቀምጣችሁ በአላህ መልእክተኛ ዓለይሂ ሰላቱ ወሰላም አንደበትና በእሳቸው ዘንድ ከሰዎች ሁሉ በመጨረሻ ደረጃ ላይ እንደምትወደዱ ቢነግሯችሁ ምን ይሰማችሁ ይሆን? እኔ እንጃ። እኔ በቦታው ብሆን ምን እንደምሆንና ምን ሊሰማኝ እንደሚችል ልገልጽ በእጅጉ ይከብደኛል። ለዚያውም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደሚወዱኝ ተገልጾልኝ። አላህ ሆይ ያንተና የመልእክተኛህን ዓለይሂ ሰላቱ ወሰላም ውዴታና ፍቅር በልባችን ውስጥ አኑረህልን በአንተና በእሳቸው ዘንድ ከሞት በኋላ ባለው ዘላለማዊ ሕይወት ተወዳጆች አድርገን ያ አላህ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰዎችን የሚቀርቡት እንደ ሰዎቹ ሁኔታ እንደነበር ተአማኒነት ያላቸው ድርሳናት ያረጋግጣሉ። ለምሳሌ ከሴቶች ጋር በሚያደርጉት ውይይት ሴቶች በተፈጥሯቸው እዝነት፣ ርህራሄንና ትኩረትን የሚሹ መሆናቸውን ጠንቅቀው ስለሚያውቁ ውይይታቸው አሊያም ምክራቸው የእነዚህን የሴቶች ተፈጥሯዊ ባህሪያትን ትኩረት ያደረገ ነው። ነጋዴዎችንም፣ ሕፃናትንም፣ አዛውንትንም፣ ሽማግሌዎችንም፣ አሮጊቶችንም፣ ወጣቶችንም እንዲሁ እንደ ፍላጎቶቻቸውና እንደ ዝንባሌዎቻቸው ነበር ተቀብለው የሚያስተናግዷቸው። ይህን በተመለከተ ወደፊት በርካታ ምሳሌዎች ስለምንመለከት እውነታውን ከምሳሌዎቹ ክስተት በስፋትና በጥልቀት እንረዳቸዋለን። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሁሉን ሰሓቦቻቸው ተቀብለው ያስተናግዱ የነበሩት ሰሓቦቻቸው በእሳቸው ዘንድ ያላቸውን የላቀ ፍቅርና ውዴታ በሚገልጽ አንደበትና አኳኋን እንደነበር ማስተዋል ግድ ይላል። አንድ ሌላ ቀላል ምሳሌ ላቅርብ። እህቶች ወይም ወንድሞች የሌሉት ማንም ሰው የለም አላህ ሱብሓነሁ ወተዓላ ቀድሞውኑ እንዳይኖረው ካልወሰነበትና ካልወሰነባት በስተቀር። ይሁንና እኛ እህቶች ወይም ወንድሞች ካላቸው ሰዎች መካከል ነን ብለን እናስብና እነዚህን እህቶቻችንንና ወንድሞቻችንን ዘወትር ስናገኛቸው ወይም በተለያዩ የመገናኛ ዘዴዎች
በአካል ሳይሆን በርቀት በተወሰኑ ጊዜያት ስናገኛቸው ልናሳያቸው የምንችለው ውስጣዊ ስሜት ምን ይመስላል? አዎ ሁላችንም የምናሳያቸው ውስጣዊ ስሜት እነሱን ምን ያህል ከማንኛውም ሰው አስበልጠን እንደምንወዳቸው፣ እንደምናስብላቸውና እንደምንቀርባቸው ነው። ከዚህ ተቃራኒ በሆነ ሁኔታ የምንቀርባቸው ወይም የምናገኛቸው ቢሆን በእኛና በእነሱ መካከል ሊፈጠር የሚችለውን ግንኙነት ምን እንደሚሆን ማናችንም ስንጠየቅ የምንመልሰው ጥያቄ ነው። ሚስቶቻችንንና ባሎቻችንን እንዲሁ። የዚህ ትምህርት መዘጋጀት ዋና ዓላማም ሰዎች ከሰዎች ጋር በሚኗኗሩበት እና በየዕለቱ በሚገናኙበት ወቅት በመልካም ስነ ምግባርና አኳኋን ለመኗኗር የአላህ መልእክተኛን ዓለይሂ ሰላቱ ወሰላም ታላቅ ተምሳሌት ማመላከት ነው። አላህም ሱብሓነሁ ወተዓላ እንዲህ ብሎናል፣ لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا لأنت اللهننا يمجرشون كان يميكجل له نسو اللهنن ببزو لم يوسع بالله ملكتنيا ملكام مكتل اللاتشو سورة الأحزاب أنقذ هيانت الله سبحانه وتعالى እኔም በተናገርኩትና አንተም በሰማችሁት የምንጠቀም ያድርገን። وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.